ሰላም ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። ዛሬ የመጣሁት በአብርሽና በሩታ ነው። እንግዲህ አብርሽና ሩታ ሰሞኑን በጣም እየተጣሉ ነበረ። ጋሽዬ ከቡታጅራ ድረስ መጥተውም ሊያስታርቋቸው ቢፈልጉም እነሱ ግን ሊታረቁ አልቻሉም። ሩታ ያመረረች ይመስላል። እኔ አሁንስ በቃኝ፣ ራሴ ማዳመጥ እፈልጋለሁ፣ እሱ ከጥፋቱ የሚመለስ አይደለም ብላ ለጋሽዬ መልስ ሰጥታለች እያለቀሰች። እንግዲህ ጋሽዬም እሺ ነገም ተነጎዳም ሌላ ቀን ነው ልጄ አላስጨንቅሽም ብለው ጋሽዬም ወደ መጡበት ተመልሰው ሄደዋል ማለት ነው። እንግዲህ አብርሃም ዛሬ አበባ ይዞ በምትኖርበት ቦታ ሄዶ ይቅርታ ጠይቃታለሁ ብሎ ሄዶ ነበር። ሆኖም ግን ከሄደ በኋላ የተፈጠረው ነገር በጣም ከባድ ነበረ። የቤቱ እንግዲህ የዘመድ ልጅ ነኝ ባይ አንድ ወጠብሻ ብቅ ብሎ አብርሃምን እገላለሁ ያዙ ይልቀቁኝ እያለ ነበር ያየነው። ይሄ ወጠብሻ እውነት የሩታ ዘመድ ነው ወይስ ምንድን ነው? ወይስ ጋርድ ቀጥራ ነው? እኔ አላስተማመነኝም። አብርሽ በዚህ ልክ በስማም። ለነገሩ በድልሃታል፣ አልበደልካትም አይባልም፣ በድልሃታል። ግን ደግሞ በዚህ ልክ እንደዚህ ቢሆን ይደብራል። ግን ሩታዬ የሚያምርባችሁ እናንተ አብራችሁ ስትሆኑ ነው እና ወደ ቤትሽ ብትመለሽ ጥሩ ነው ማለት ነው፣ ከነ ልጅሽ። በዛ ላይ ነፍሰ ጡር ነሽ። አሁን እኮ ጨክኖ የራሱ ጉዳይ እንደፈለግሽ ብሎሽ ሌላ ሴት ቢያገባ እኮ እንደዚህ አትመጻደቂም ነበር እውነት። አሁን እንደዚህ የምትመጻደቂው ጭራሽ ጋሽዬ ከቡታጅራ ድረስ መጥተው ሲለምኑሽ አሸሸ ገዳሜ ብለሽ ትመልሻቸዋለሽ። አይ ሩታዬ፣ ለማንኛውም በባልና ሚስት መሀል መጣላት ያለ ነው። ስለዚህ ዛሬ ብቻ ለምትጣሉት ገና ወደፊትም ትጣሉ ይሆናል። ገና ልጆች ሲመጡ በጣም ብዙ ጊዜ ትጣላላችሁ። ግን ችግራችሁን በቤታችሁ መፍታት ነው። ጋሽዬ እንዳሉት እንግዲህ ልጅነት ይዟችሁ ነው፣ በልጅነት ስለሆነ ነው ይሄ ሁሉና ስለዚህ እባክሽን ታገሺ። ትዳራችሁን በስርዓት እየመራችሁት አይደለም፣ እየተጫወታችሁበት ነው፣ እንደ ቃቃ ጨዋታ እያደረጋችሁት ነው ብለዋል ማለት ነው ጋሽዬ። እንግዲህ አብርሃም ዛሬ ሁሉንም ትቶ እስቲ ቆይ ሄጄ ይቅርታ ልጠይቃት ብሎ አበባውን ይዞ ወደ እነ ሩታ ቤት ተጉዞ ነበር። እንግዲህ የሩታ ቤት ከሄደ በኋላ ያው እንዳያችሁት የጠበቀው ወጠብሻ አይደለም እናቴ እና ጭራሽ ይሄ የሁሉም ታናሽ ነው፣ ሌሎች አሉ፣ እነሱ ከሰሙ ጥሩ አይመጣም፣ እንውጣ እያለ ነበር። ዳግም ነው አቤል ነው ስሙ፣ አቤል ማለት ነው። እና እባክህን እንሄድ እያለው ነበር። እሱም እንግዲህ የሚገርም ነው። ምን አይነት ቦታ ነው ሄዳ ሩታ የተደበቀችው? በጋርድ እየተጠበቀች ነው እንዴ? እኔ አልገባኝም እውነት። እንዴ እኔ እየገባኝ አይደለም ነገሩ። እንዴት ነው ነገሩ? በጋርድ እየተጠበቀች ነው። እነዚህ ልጆች እኮ ባልና ሚስት ናቸው። ትንሽ ቆይተውም እኮ የልጅ አባት ይሆናል፣ የልጅ እናት ትሆናለች ማለት ነው። ስለዚህ በዚህ ልክ ገብቶ እንደዚህ መበጥበጥ ምንድን ነው? አይ ይደብራል። ይሄማ ጋርድ ምናምን ሳይሆን አይቀርም። እና ወጠብሻቸው እንግዲህ እንደዚህ ያዙ ይልቀቁኝ እያለ ነው ማለት ነው። ካልያዛችሁኝ ካለቀቃችሁኝ እኔ ገለዋለሁ ምናምን እያለ ነው እንግዲህ በዚህ ደረጃ ማለት ነው። ያው አብርሃም ደግሞ እንግዲህ በተፈጥሮ ታጋሽ ነውና አው ዝም ለማለት ሞክሯል። እንግዲህ ከእጁ ላይ አበባውን ቀምቶ አበባውን ሁላ ወደ መሬት ፈጥፍጦ ጥሎበታል ማለት ነው። አበባውን ይሄ ሁላ ሲሆን ግን አብርሃም ዝም ነው ያለው ማለት ነው። ምንም የተናገረውም ምንም እንትን ያለውም ነገር የለም። እንግዲህ አላቅም አብርሽ ሚስቱን ተነጠቀ መሰለኝ፣ ብቻ አላቅም ቀሙት መሰለኝ። እውነቴን ነው የምላችሁ። እንዴ ምን አይነት ገርድ ቤት ገብታ ነው ሩታዬ እንደዚህ አብርሃምን እኮ አሰቃዩት። እውነቴን ነው የምላችሁ። እንዴ ምን ያክላል ደግሞ ልጁ? እናቴ አሳማ ነው የሚያክለው። ይሄማ ይወጣዋል እኮ አብርሃም። እንዴ ሩታዬ እኔ እኮ ደግሞ የአቤል ማከላከል እኮ ነው የሚገርመኝ። በአንድ እጁ እኮ ነው የሚያነሳው። አቤልንማ እኮ በአንድ እጁ ነው ብድቅ የሚያደርገው ማለት ነው። እና እኔ ሩታ ምን ሆና ነው? ምን ነክቷት ሩታ በዚህ ልክ ለአብርሃም? ኧረ ተይ ሩታ ተይ፣ የበላሽበትን እጅ አትስበሪ፣ ጥሩ አይደለም። እውነቴን ነው የምልሽ ሩታዬና ደግሞ የፈለገ ነገር ቢሆን አብርሽን የመሰለ አላታገኝም፣ የፈለገ ቢሆን ማለት ነው። እና ስለዚህ
እንቅልፍ መጥቷል ጋይስ። ወደ ቤትሽ ተመልሰሽ ወደ ቤትሽ ከባልሽ ጋር ብትኖሪ ነው የሚሻልሽ፣ የሚያዋጣሽ ማለት የእናትሽ ትዳርሽ እናቴ ቤትሽ ይሻልሻል። ወይ ቤቴ ብሏል ያገሬ ሰው እና ሰው እስካለሽ ድረስ እንደው ትንሽ እጅሽ ላይ ስላለሽ ይሆናል የወደዱሽ እንጂ በአሁን ሰዓት ሰውን ሰው አይወድም እኮ እናቴ። አዎ ዘመድ ምናምን አርፈሽ የተመለሰሽ ወደ ቤትሽ ኮስተር ጠንቀቅ ብለሽ ከባልሽ ጋር ኑሪ ማለት ነው ሩታዬ። በተረፈ አብርሃም ደግሞ ተማር ማለት ነው። ካለፈው ህይወትህ ካታለፍከው ህይወትህ መማር ትችል ነበር። ከዚህ ቀደም በሩታና በጽጌ የተነሳ በጣም ብዙ ተዳርሳችሁ ነበር ማለት በጣም ብዙ ደረጃ ተዳርሳችኋል እና በዛ ነገር ማሰብ ነበረብህ። ያንን ነገር ዞር ብለህ ማሰብ አለብህ። ይሄ ነገር እንደዚህ ቢሆን ይሄ ነገር ቢሆንብኝስ እንዴት እወጣዋለሁ እንዴት እወጣዋለሁ በኋላ ችግር ውስጥ ገባለሁ ብለህ ማሰብ ነበረብህ። አንተ እንግዲህ ያቺ ማናት ነጻነት የምትባል መጣች። አሁን እሷ እናቴ በደስታ ሳቋን ኪኪ እያለች ቪዲዮ ትሰራለች። እና ሰማኝም አብርሃም እና እንግዲህ የአብርሃም ፍቅረኛ ነኝ ብላ መጣች። ከዛ በኋላ እንደዛ አንተም ከእሷ ጋር እየተላላስክ ፎቶህን ተነስተህ ቪዲዮን ሰርተህ ምናምን ዩቱብ ላይ ጫንክ ማለት ነው። ያንን ሁሉ ታግሳ እንግዲህ ሩታ ተው ከዚህ ነገር ተመለስ፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር አያስደስትም፣ እባክህ ተመለስ ስትልህ ልሰማ አልቻልክም ሩታን ማለት ነው። እና እንግዲህ ሩታ ቆርጣ ከቤት ስትወጣ ነው የሚያማው። አብርሃም የሚባንነው ያኔ ነው። እኔ ቤት ከሆነች በኋላ ከቤት የምትወጣ አይመስለውም ነበር መሰለኝ። እንደዛ ነው የሚመስለኝና ልክ ከቤት በቃ ስትወጣ ከቤት ሲያጣት አራስ ነብር ያደርገዋል። በቃ ልክ እንደ ሀዘንተኛ የሀዘን ልብሱን ለብሶ ጋቢ ቁጭ አልጋ ላይ ማለት ነው። እንደዛ ጥሩ አይደለም አብርሽ፣ እንደዛ ጥሩ አይደለም። ማሰብ ምን ይመጣብን ይሆን? ይቅርብኝ በቃ ሩታ ያንተ ሚስት ከሆነች በቃ አለቀ። ድጋሚ ከሌላ ሴት ጋር መተሻሸት ምናምን ፎቶ መነሳት ቪዲዮ መስራት ከዛ በኋላ ተው ስትልህ ደግሞ እኔ እኮ የሚዲያ ሰው ነኝ ምናምን። ይሄ እንደዛ ብሎ ነገር የለም አባቴ። የሚዲያ ሰውነትህን ማንም አይከለክልም። አዎ የሚዲያ ሰው ነህ፣ ግን ደግሞ በልኩ ነው በአግባቡ ነው። እንደዚህ እየተላላስክ እንዲሆን ከነጻነት ጋር እየሰራህ የለቀቀው ቪዲዮ ነው እንዴ? ተላላስክ እኮ እንደሄደህ እንዳታገኛት ስትልህ ብቻህን እየሄድክ ታገኛታለህ። ስለዚህ እንግዲህ ቻለው፣ ይሄ ቅጣትህ ነው። ቻለው። አመትም 2 አመትም 6 ወርም 2 ወርም ከዛ በላይም ሊሆን ይችላል እንግዲህ ቅጣትህ። ወይ ልጅህ አድጎ እስከሚመጣ ድረስ ማለት ነው። ልጅህ አድጎ በእግሩ ይሆናል ወደ ቤትህ የሚመጣው ማለት ነው። እና አብርሽ ማለት ነው። ለማንኛውም ጥንቃቄ አድርግ። አሁን ተለቅ ያሉ ሽማግሌዎች ምናምን ጨመር አድርገህ ትንሽ ቆየት ብለህ ተለቅ ያሉ ሽማግሌዎች ላክና ሚስትህን ወደ ቤት ውሰድ ማለት ነው። የኔ ምክር ይሄ ነው የሚሆነው የዛሬው ማለት ነው። ምክንያቱም እነዚህ እናቴ አሳማ የዋጡ ነው የሚመስለው። ልጁ ለራሱ አሳማ የዋጠ ከነነፍሱ የዋጠ ነው የሚመስልና እንዴት ነው ከነዚህ ጋር መነጋገር የሚቻል? ስለዚህ አቶ አብርሃምና አንተ እዛ ሰፈር እንዳትደርስ ተብለሃል። አሁንም እንግዲህ ለዛሬው እግዚአብሔር አወጥቷል። ነገ ደግሞ አገርሽቶብህ ተመልሰህ ከሄድኩ ቅርጭ አድርገው እንዳይወጡ ብዬ ፈርቼልህ ነው። እና ሌላ ወጠብሻዎችም አሉ አላዩም፣ እነሱ ስላልሰሙ ነው ብለዋል። እንግዲህ እነዛን ደግሞ እስከምናያቸው ድረስ አንድ ቀን ወጥተው እስከምናያቸው ሩታ ምን አይነት ቤት ውስጥ ነው የገባችሁ? ይገርማል። ለማንኛውም ጥሩ ነው ቤተሰብ። እንግዲህ የአብርሃም ጉዳይ እዚህ ጋር ደርሷል ማለት ነው። አቶ አብርሽ እንግዲህ ሚስት በጋርድ እየተጠበቀችልህ ነው። እንኳን ሌላ ሰው አንተ እንኳን ማየት አልተፈቀደልህም። ይገርማል። ወቸ ጉድ ትላላችሁ። አዎ እና አብርሽዋ እንግዲህ የሚስትህን ነገር ያው ሰብሰብ ጠንከር በልና ሽማግሌ ሰብስቦ ወደ ቤት ወሰዳው። በቀላሉ የምትሄድልህ አይመስለኝም። እና ቤተሰቦቼ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁ። ነባር ቤተሰቦቼ ደግሞ እንደተለመደው ሼር ላይክ አድርጉ ማለት ነው ጋይስ። የዛሬው ወይኔ እንቅልፍ የዛሬው ቪዲዮ በዚህ ያበቃል ማለት ነው። እንግዲህ ዛሬ የመጣሁት በማናት በሩታና በአብርሽ ነው ማለት ነው። ይኸው እንዳያችሁት እንግዲህ ሩታና አብርሽ እንደዚህ ግብ ገጥመዋል ማለት ነው።
ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ የኔ ምርጥ ምርጥ ምርጦችዬ፣ ሰላም ሆኑልኝ።